ሴቶችም እንደዚህ የሄዱ ያዩት ነገር እንደዚህ አይነት ነገር ሲመጣ መረጃ መቀበሉ አሪፍ ነው እንደኔ። ምክንያቱም እኛ ቆርጠን ተቀምጠን ያለፉ ወደ ሳዑዲ ብዙ ሰዎች ስለነበሩ ማለት ነው። አዎ 32 ልጆች ነው ያለችው ይመስለኛል። ያኔ ከኋላ እሷ እንደነበረች ያዩት ነገርም ሊኖር ይችላል። አዎ እና እንድሪስ ስልኳ ላክልኝ እስኪ። ብሬክ ሁላችሁም እንድታስተውሉ የምፈልገው ምናልባት ወደኋላ አስቀርተዋት እንደገና አስወርደዋት የሆነ ቦታ ደብቀዋት ሊሆን ይችላል እና ነገሮቹን በደንብ ማስተዋል ያስፈልጋል። አዎ ለዛ ነው ሁለቱ ወንዶች ቁጭ ብለው ምናምን የሚል ነገርም ስለተናገረች ክሊር አልሆነልኝም እሱና እሺ እስኪመጣ ልጨርስ ሀሳቤን እና ምናልባት ወደኋላ ስላስቀሯት ቶሎ ብለው አስወርደዋት ሊሆን ይችላል። አውርደው የሆነ ቦታ አድርገዋት እንደገና መልሰው ሊወጡ ሲሉ ተገናኝተው ሊሆን ይችላል እና ያንን በደንብ ስንት ሰው ነበሩ፣ ከዛስ በፊት ምን አልፋቸዋል የሚለውን እሷ ስትመጣ ይጣራ። ግን ኢንፎርሜሽኑ ሊጠቅም ይችላል። ሀቢባ ቀጥታ ስልክ የምደውልበት በዚህኛው ቲክቶክ በገባሁበት ነው እና በሌላ ቲክቶክ ፍላወር ልስት እና በዛ ሳቢኝ። እሺ ባይዘዌ ራስክንም በራስክ መሳብ ትችላለህ። በዚህ አካውንትክ ያንን መሳብ ትችላለህ። ቦታክ ላይ ሰው አናስገባበት። ኢንኬዝ እኛ ካላገኘንክ ራስክን በራስህ ኮመንት ትጽፍና ራስን በራስህ ሳብ። ሌላ ሁለት ቀፎ አይደል? የተለያየ ቀፎ አይደል? ትችላለህ። በዛኛው የሆነ ነገር ጻፍ ራስክ ኮመንት ላይ፣ ከዛ ራስን በራስህ ሳብ። እንትናን አቡ የእንድሪስ ስልኩ ባዮ ላይ ያለ ከሆነ ለብሬክ ስልክ ልላክለትና በዛ ማውራት ይችላል። እንትና እየጻፈ ነው አቦ ርድዋን እንድሪስ ያመጣው የአይን ምስክር እና እንድሪስ ችግር የለውም። እሺ ቆይ እኔ ሩጠብኛ ምን አባቴ ላድርግ? እንዴት ልሳበው? እስኪ ሌሎቻችሁ አንድ የተረጋጉማ። እስቲ ሰያን ሜንሽን አድርግ፣ ወይ ሰያን ወይ ሚኪን ወይ ሳሪቲን ወይ ብሬክስን ሜንሽን አድርጋቸው። ፖስትንም ሜንሽን ማድረግ ከተቻለ እኔ ሜንሽን አድርገኝ። የሆነ ኮድ ስጡትና እንስበለ ተጥቼዋለሁ እኮ በእንድሪስ በኩል ነግሮታል። ኮዱን እዚህ ጋር ደግመህ እንዳትናገር እንድሪስ። ያንኑ ኮድ ነው ቅድም የነገርኩን ኮድ ጻፍ። አዎ ያንኑ ጎበዝ፣ ያንኑ ጻፍ። የቅድሙን ኮድ ደጋግመህ ጻፈው። የሆነ ልብ ቅርጽ ምናምን እያደረግክ እንትን ነገር። እንድሪስ ስልኳን ላክልኝ በውስጥ የልጅቷ። እሺ ልክልሃለሁ። የእንድሪስን ስልክ ልኬልሃለሁ። እሺ ብሬክስ። ኦኬ ወይት ወይም እንደዛ ከሆነ ደውልና ልስጥህ። ሞዴሬተሮች አግዙኝ። በረሃላስ ይኸው እኮ እየጻፈ ነው እኮ። እኔ ሮጣብኝ፣ አግዙኝ በእናታችሁ ሞዴሬተሮች ሁላችሁም። ሳሪቲ ኮመንት እያየነው አይደለም፣ እስካሁን አልመጣም። ከመጣ እናሳልፈው። እኔም እያየሁ ነው። አበባ ስጥ በይ ውስጥ የለውም። የበረሃ ሰው አበባ ኬት ያመጣል? ምን የታመጣው አበባ? እዛ እንትን ውስጥ እኮ ነው ያለ። እኛ ከሆነ የሰጣችሁን ኮድ ስላላወቅ ብዙ ሰው ቆይ ልላክልክ። እሺ ልላክልክ። እስቲ ላኪልኝ። አሁን በዚህኛው ገብቻለሁ። እንድሪስ አሁን ልደውል፣ በቀጥታ ልደውል። ጋይስ እናንተ ሜንሽኑን ካላቆማችሁ በእናንተ ሜንሽን እኮ ልናገኘው አንችልም። እሱ እኛን ሜንሽን አድርጎ ካልጻፈ በስተቀር ወይ ሰያን ወይ ሳሪቲን ወይ ብሬክስን ወይ ሚኪን ሜንሽን ካደረገ ይስቡታል። ሆስትን ግን ሜንሽን ማድረግ የሚቻል አይመስለኝም።
እንድሪስ ጽፌልሃለሁ ዋትስአፕ ላይ እየሰማ ከሆነ ቁጥሩን የተሰጠውን ቁጥር ከ10 በላይ አድርገህ ደርድረህ ጻፈው። እሱ ብዛት በዝቶ እንዲወጣ አንዳንድ አይደለም መጻፍ ያለብህ፣ በጣም አንዱን ቁጥር አብዛው። ሜሽን ደግሞ አታርጉት። ቆይ ሜሽን ካደረጋችሁት ልናየው አንችልም። የተሰጠውን ኮድ በደንብ አድርገህ ጻፈው። ሄሎ ሰላም ዝሓፍተ ብሬክሴ ይሶኬ ችግር ይውል ቁፅር ኖርማሊ። እሺ አማርኛ ችልም ብሬክስ እሷ አምሓርኛ ትሙክር ዲኺ ሕዚ በቃ ትድንሆ ነገር በአምሓርኛ በደንብ ገብርኺ እስኪ አረዱ እዮም ቀስኺ ችግር ይውልኝ። እሺ እህቴ መጣችሁ ጀንበር የቋረጠችው ማለት ነው። ጥር 10 ነው። ጥር 10 ሆኖ ሀና ደግሞ ያገኘቻት ከገመድን ወርዳ እህቴ ወደዚህ የመጣች ወደ ሳውዲ የገባች ልክ ገመዱ ወርዳ የ20 ደቂቃ አካባቢ እንደሄደች 2 የትግራይ ልጆች አገኘች ማለት ነው። ትልቅ ድንጋይ ሆኖ በትልቅ ድንጋይ ላይ ቁጭ ብሎ ማለት ነው። ልጆች ሁለቱ ማለት ነው። እና ወደዚህ ወደ ሳውዲ የሚመጡት ደግሞ የ3 ደላላ ነበሩ። ያኔ በጥር 10 የ3 ደላላ ነው የወጡት። የአንድ ሰው 32 የአንድ ርካብ 32 የአንድ ርካብ 32 ማለት ነው። የሶስቱ ግን በአንድ ላይ ሳይሆን የሄድ ነው አለች። የአንድ መጀመሪያ የሄድና ከዛ የተደዋወሉ ማለት ነው። መሪያቸው የ3 ደላላ 32 ሰዎች ማለት ነው ነበር የነበራቸው። እና ልክ ከእንትን እንደወጣት ማለት ከገመዱ